ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮቼ ይህ ስፔንግሊሽ ቲዩብ ነው። ዛሬ ደግሞ የምናየው የተወሰኑ ግራመር ጥያቄዎችን ነው። እንጀምር እስኪ። አንደኛ ጥያቄያችን ዛሬ የሚለው ምንድን ነው? you would easily get a good job if you blank your spoken English ነው የሚለው። ይሄ ጥያቄ እንደምታዩት ኢፍ አለበት። ኢፍ ካለበት ኢፍ ክሎዝ ነው ብለን እንወስደዋለን። ያ ደግሞ ምንድነው? ኮንዲሽናል ነው። እንደምናውቀው 4 ኮንዲሽናሎች አሉ። ከነሱ ይሄኛው አንዱ ነው ማለት ነው። ስትራክቸሩን በማየት ነው የምንለየው። ለምሳሌ ሜን ክሎዝ ላይ ውድ ወይንም ደግሞ ኩድ ወይም ሹድ ወይንም ማይት ፕላስ ቨርቭ ዋን፣ ከነዚህ ቀጥሎ ቨርቭ ዋንን ይዞ ይመጣል ሜን ክሎዙ ላይ። ኤፍ ክሎዙ ላይ ደግሞ ሲምፕል ፓስቴንስን ወይንም ደግሞ ሰብጀክት ፕላስ ቨርቭቱን ይዞ ይመጣል። ስለዚህ እኛ አሁን ዳሽ ሙላውን ለመሙላት አንደኛውን ጥያቄ ማየት ብቻ በቂ ይሆናል። ማለትም የመጀመሪያውን ሴንቴንስ ስናየው ውድ አለን፣ ኢዝሊ አድቨርብ ነው፣ ከዛ ጌት አለን። ይሄንን ስናየው ኢዝሊ ጌት ነው፣ ቨርቭ ዋን ነው። ስለዚህ መልሳችን ዲ ቨርቭ ቱ ይሆናል። ኢምፕሩቭድ ቨርቭ ቱ ነው። ወደ ሁለተኛው ጥያቄ ስንመጣ I blanked this job for the last 35 years and I don't think I would even think changing of it። ይህን ጥያቄ ስናየው ብዙ ጊዜ ሰራተኛ ነበርኩኝ ለ35 ዓመታት ሳገለግል ቆይቻለሁ፣ ሰራ ቆይቻለሁ፣ አሁንም የመቀየር ሀሳብ የለኝም ነው። ይሄ ማለት ምንድን ነው ካላችሁኝ፣ አንድ የሆነ ድርጊት ፓስት ላይ ጀምሮ ፕሬዘንት ላይ የሚቀጥል ከሆነ ይሄንን የምንገልጸው በፕሬዘንት ፐርፌክት ቴንስ ነው። የፕሬዘንት ፐርፌክት ቴንስ ትልቁ ጥቅሙ ይሄ ስለሆነ ማለት ነው። ምንድን ነው የምናደርግበት የፕሬዘንት ፐርፌክት ጥቅም? የሆነ ድርጊት አለ ፓስት ላይ ጀምሯል። ለምሳሌ አይ ሃቭ ክሊንድ ማይ ሩም ልል እችላለሁ። አይ ሃቭ ክሊንድ ማይ ሩም ስል ቤቴን አጽድቼዋለሁ፣ አሁንም ንጹህ ነው ማለት ነው። ይሄንን ብዙ ጊዜ ተማሪዎች የሚያምታታቸው የሲምፕል ፓስት ቴንስ እና የፕሬዘንት ፐርፌክት ቴንስ ጉዳይ ነው። አይ ክሊንድ ማይ ሩም እና አይ ሃቭ ክሊንድ ማይ ሩም ልዩነታቸው ምንድን ነው ካላችሁኝ፣ አይ ሃቭ ክሊንድ ማይ ሩም ስንል የሆነ ሰዓት ላይ አጽድቼዋለሁ፣ ስፔሲፊክ ታይምን አይፈልግም። ጥንቃቄ የምታደርጉት ፕሬዘንት ፐርፌክት ቴንስ ስፔሲፊክ ታይም አድቨርብን አይፈልግም። ምክንያቱም ትኩረቱ አክሽኑ ላይ ስለሆነ ማለት ነው። አይ ሃቭ ክሊንድ ማይ ሩም ስል ያጸዳሁት ፓስት ላይ ነው። ከፕሬዘንቱ ጋር ምን ኮኔክሽን አለው ብትሉኝ፣ ንጹህ መሆኑ ነው። ስቲል አልቆሸሸም፣ ንጹህ ነው። የተጸዳው ግን ፓስት ላይ ነው። ስለዚህ ፕሬዘንት ላይ ሪዛልቱ አለ ማለት ነው። ወይ በአክሽን ወይ በሪዛልት ይቀጥላል። አይ ክሊንድ ማይ ሩም ስል ግን ፓስት ላይ የሆነ ወቅት ላይ ስፔሲፊክ ታይም ላይ አጽድቼው ነበር፣ አሁን ግን ቆሽሿል። ከዚህ በመነሳት የምናየው ምንድን ነው? አይ ብላንክ ዚስ ጆብ ፎር ዘ ላስት 35 ይርስ ላለፉት 35 ዓመታት ሲሰራ ቆይቷል። እንደገና አይ ዶንት ቲንክ አይ ውድ ኢቭን ቲንክ ኦፍ ቼንጂንግ ኢት፣ አሁንም የምቀይረው አይመስለኝም። ኢትስ ማይ ወርድ ኤንድ አይ ፊል ዜር ኢዝ ኖ ቤተር ወርክ ፎር ሚ፣ ከዚህ የተሻለ ስራ የለም እያለ ነው። ይሄ ማለት ስቲል ሂ ኢዝ ወርኪንግ ማለት ነው። ስራውን አላቆመም፣ አልተወም። ለ35 ዓመት አገልግሎታል። ፓስት ላይ ጀምሯል፣ አሁን ፕሬዘንትም ላይ እየቀጠለው ነው። ስለዚህ ዲ ሃቭ ደን እንላለን። የፕሬዘንት ፐርፌክት ቴንስ ስትራክቸሩ ሰብጀክት ፕላስ ሃቭ ወይንም ሃዝ ፕላስ ቪ3 ነው። ይሄንን ሊያሟላልን የሚችለው ደግሞ ዲ ነው። የአንደኛው ጥያቄያችን ዲ ኢምፕሩቭድ፣ ሁለተኛው ጥያቄያችን ዲ ሃቭ ደን ይሆናል ማለት ነው። ወደ ቀጣዩ ጥያቄ ስንመጣ የምናገኘው which of the following closing salutation is appropriate to be used as an ending when you don't know the name of the person you are writing to ነው። ይሄ የሚያሳየ ምንድን ነው ካላችሁኝ፣ ሌተር ራይቲንግ ነው። ሌተር ራይቲንግ ላይ ህጎች አሉ፣ የራሱ የሆነ ስትራክቸር አለው። እሱ ላይ አንገባም አሁን። ነገር ግን እኔ የማሳያችሁ ምንድን ነው፣ ሌተር ራይቲንግ ላይ ስሙን ጠቅሳችሁ ለምታውቁት ሰው ስትጽፉ ዩር ሲንሰርሊን ትጠቀማላችሁ። ስሙን ሳትጽፉ ወይንም ደግሞ ስሙን ሳታውቁት ስትቀሩ ለማታውቁት ሰው ሌተር ስትጽፉ ዩር ፌስፉሊ ትላላችሁ። ስለዚህ ይሄ ጥያቄያችን ምንድን ነው? ዌን ዩ ዶንት ኖው the name of the person you are writing to፣ ስሙን ሳታውቁት ስትቀሩ ነው የሚለን። ስለዚህ ቢ ዩር ፌስፉሊ ይሆናል ማለት ነው።
አራተኛው ጥያቄያችን it's with regret that we announce the days of blank. This statement is most likely taken from dash ነው። ይሄ ራይቲንግ ነው። ራይቲንግ አራት አሉን። እነሱም ኤክስፖስተሪ፣ ዲስክሪፕቲቭ፣ አርጊመንታቲቭ እና ማን ነው ናሬቲቭ ናቸው። ናሬቲቭ እንደምታውቁት ተራኪ ነው። ኤክስፖስተሪ መረጃ ሰጪ፣ ዲስክሪፕቲቭ ገላጭ፣ አርጊመንታቲቭ ወይንም ፐርሱሲቭ ደግሞ አከራካሪ ነው። ይሄንን ስናየው አሁን እኛ ኢትስ ዊዝ ሪግሬት ስንል ምን ማለታችን ነው? ይሄው ሞስት ላይክሊ ሊሆን የሚችለው ዲስክሪፕቲቭ ነው። ምክንያቱም መረጃ ሰጥቷል በእርግጥ ነገር ግን ሪግሬሽኑ አስፈላጊ አይደለም። አንድ ሰው ዜና ሲያነብ የአንድን ሰው ሞት መግለጽ ቢፈልግ ሪግሬት የምትለዋን ቃል ማስወጣት መቻል አለበት። ያም ስለሆነ ቢኮዝ ኦፍ ዘ ወርድ ሪግሬት the answer of this question is descriptive text ይሆናል ማለት ነው። ኦኬ ወደ ቀጣይ ጥያቄያችን እንመጣለን። ይሄም my mother caught the knife carefully blank not to cut herself. እናቴ ምን አደረገች? ቢላውን በጥንቃቄ ያዘችው። ለምን ያዘችው? ራሷን እጇን ላለመቁረጥ ማለት ነው። ይሄ ስለ ኮንጃክሽን ስለ ስለ ዲስኮርስ ማርከርስ ስናወራ የምናገኘው አንድ መረጃ አለ። ዲስኮርስ ማርከሮች አራት ናቸው። ፐርፐስ ክሎዝ አለ፣ ሪዝን ክሎዝ፣ ሪዛልት ክሎዝ እና ኮንትራስት ማርከሮች ናቸው። ከእነዚህ ውስጥ አሁን እዚህ ጋር ምርጫው የሚያሳየን ወይንም ደግሞ ከጥያቄው የምንረዳው ፐርፐስ ክሎዝ ነው። the reason why my mom caught the knife carefully ለምንድን ነው እናቴ ቢላውን በጥንቃቄ ያዘችው? ምክንያት አላት፣ ራሷን ላለመቁረጥ ነው። ይሄ አላማ ፐርፐስ ክሎዝ የምንላቸው ናቸው። ፐርፐስ ክሎዝ ውስጥ የምናገኛቸው እነማን ናቸው ካላችሁኝ፣ አንደኛ ኢን ኦርደር ቱ ነው፣ ሁለተኛ ሶ አስ ቱ ነው፣ ሶስተኛ ደግሞ ቱ ራሱ አለ ማለት ነው። ኢን ኦርደር ቱ፣ ሶ አስ ቱ እና ቱ። እነዚህ ሶስቱ ኮንጃክሽኖች ከራሳቸው ቀጥሎ ይዘው የሚመጡት ቨርብ ዋንን ነው። ለምን? ቱ ስላለ ከቱ ቀጥሎ ደግሞ ሞስት ፕሮባብሊ የሚመጣው ምንድን ነው? ቨርብ ዋን ነው። ሁልጊዜ ይመጣሉ ካላችሁኝ አይመጣም። ለምሳሌ ሉኪንግ ፎርዋርድን ብንወስደው ቱ ፕላስ ቨርብ አይንጂን ነው አስከትሎ ይመጣው። አሁን በዚህ ኮንቴክስት ግን አላማውን ለማሳየት ኔጌቲቭን ማድረግ እንችላለን። ኔጌቲቭ ስናደርገው ኢን ኦርደር ኖት ቱ፣ ሶ አስ ኖት ቱ፣ ኖት ቱ። ኖት የሚገባው ከቱ በፊት ነው። ቱ ኖት እንዳትሉ። ቱ ኖት ካላችሁ ስህተት ነው የሚሆነው፣ ያ ልክ አይደለም። ስለዚህ እኛም አሁን እዚህ ጋር ለማሳየት ስንፈልግ ኖቱ የምትል ስለተሰጠችን ዳሽ ሙላ ባይኖር፣ በነገራችን ላይ ዳሽ ሙላ ባይኖር ራሱ ብቻውን መልስ መሆን ይችላል ምንም ነገር ሳንጨምርበት። አሁን ግን ዳሽ ሙላው ስላለን ኢን ኦርደርን እናስገባለን። ከዛ ኢን ኦርደር ኖቱ ይሆናል ማለት ነው። ይሄ ነው። ሶዛት እና ኢን ኦርደር ዛትም እንደዚሁ ፐርፐስ ክሎዝ ናቸው። ነገር ግን ሶዛት እና ኢን ኦርደር ዛት ከራሳቸው ቀጥሎ ይዘው የሚመጡት ክሎዝ ነው ወይንም ሴንቴንስ። ያ ሴንቴንስ ደግሞ ብዙ ጊዜ ሴንቴንስ ስንል ያው አትሊስት አንድ ሳብጀክት እና ቨርቭ ሊኖረው ይገባል። ቨርቡ ግን ሞስት ፕሮባብሊ የሚጠቀመው ሶዛት እና ኢን ኦርደር ዛት ሞዳል ቨርቭን ነው። ይሄ ነው መልሳችን። ኤ ኢን ኦርደር ኖት ቱ ይሆናል ማለት ነው። ወደ ስድስተኛው ጥያቄያችን ስንመጣ አይ ብላንክ ኤኒ ጉድ ፊልምስ ፎር ዘ ላስት 6 months። ትንሽ እየፈጠንኩባችሁ ከሆነ ኮሜንት ላይ ታስቀምጡልኛላችሁ፣ መረጋጋት ትችላለሁ። ነገር ግን እናንተ ቀስ እያረጋችሁ ስሎ እያረጋችሁ ፖዝ እያረጋችሁ የራሳችሁን ቀድማችሁ መሞከር አትርሱ። ይሄም ቅድም ሁለተኛው ጥያቄ ላይ እንዳየነው አይነት ነው። ላለፉት 6 ወራት ጥሩ ፊልም አላየሁም ነው። አሁን ስለማየቴ ምንም የሚያስቀምጥ ነገር የለም። እዚህ ጋር ፎር ዘ ላስት 6 months የሚለው ዲዩሬሽኑን ነው የሚያሳየን። ስለዚህ ምን እንላለን? ዲ ሃቭ ኖት ሲን ይሆናል፣ ላለፉት ስለሚል አሁንም ስለቀጠለ ማለት ነው። ወደ ሰባተኛው ጥያቄያችን መጣን። ወደዚህ ስንመጣ ኢፍ ዘ ሚዲያ ሪፖርትድ ዛት ኖባዲ ዳይድ ኢን ዲ ክራሽ ኢን ደ ካር ክራሽ ዘን ብላንክ ኦፍ ዘም ሽድ ቢ አላይቭ ዩ ዶንት ሃቭ ቱ ክራይ። ይሄ የሚያሳየ ምንድን ነው? ማልቀስ የለብሽም ነው። ሚዲያው እንደሚናገረው ወይንም እንዳስረዳው ከሆነ ማንም የሞተ ሰው የለም። ማንም የሞተ ሰው ከሌለ ደግሞ ሰዎች አልሞቱም፣ በህይወት አሉ ማለት ነው። ስለዚህ ምን እንላለን?
ኢዘር ኦፍ ዘም ሹድ ቢ አላይቭ ኢዘር እንጠቀም ካልን አይመጣም፣ አይሆንም። ለምን ካላችሁኝ ዋን ኦፍ ዘቱ ነው፣ ከሁለት አንዱ ሲሞት ነው ኢዘር የምንጠቀመው፣ ኢዘር ኦር ስለሆነ። ኒዘርን ከተጠቀምን ደግሞ ሁለቱም ሞተዋል እንል ነው። ነገር ግን የሞተ የለም እያለን ነው መጀመሪያ ላይ። ስለዚህ ኒዘር ኖርም አይሆንም ማለት ነው። ነን እንዳንን ነን ኦፍ ዘም ሹድ ቢ አላይቭም ካልን ይሄም ልክ ከኒዘር ጋር ተመሳሳይ ይሆንብናል። ስለዚህ መልሳችን ሲ ቦዝ ይሆናል ማለት ነው። ቦዝ ኦፍ ዘም ሹድ ቢ አላይቭ። ወደ 8ኛው ጥያቄያችን መጣን። ኔክስት ዊክ ብላንክ ኔክስት ዊክ ኮማ አይ ብላንክ ኦል ማይ ኤግዛሚኔሽን። ይሄ የሚያሳየው ኔክስት ዊክ ፊውቸር ቴንስን ነው። እንደዚህ አይነት ስፔሲፊክ ታይም እንደ ኔክስት ዊክ፣ ኔክስት ዴይ፣ ኔክስት ፍራይዴይ ምናምን የሚሉ ነገሮች ካሉ ቀጥታ የምንወስደው ሲምፕል ፊውቸርን ነው ማለት ነው። ሲምፕል ቴንሶች ስፔሲፊክ ታይምን ይፈልጋሉ። ስፔሲፊክ ለምሳሌ የስተርዴይ ሲምፕል ፓስት፣ ቱሞሮ ሲምፕል ፊውቸር፣ እንደዛ እነዚህን ይወስዳሉ ማለት ነው። ሲምፕል ፓስትም ሲምፕል ፕሬዘንትም ሲምፕል ፊውቸርም ስፔሲፊክ ታይምን ይፈልጋሉ። እኛም ከዛ በመነሳት አሁን በዚህ ጥያቄያችን ላይ ኔክስት ዊክ ነው የሚለን። ኔክስት ዊክ አይ ዊል ፊኒሽ ኦል ማይ ኤግዛሚኔሽን። ኔክስት ዊክ አሁን ኔክስት ዊክ ስንል መቼ ነው የሚለውን አልገለጸልንም። መቼ ነው የሚለውን ካልገለጸልን ቀጥታ፣ በነገራችን ላይ ፊውቸር ፐርፌክት ቴንስ ስፔሲፊክ ታይምን ይፈልጋል። ቅድም ፕሬዘንት ፐርፌክት ቴንስ አይፈልግም ብያቸዋለሁ፣ ስለማይፈልግ ነው። ይሄ ግን ፊውቸር ፐርፌክት ምን ይላል? ፊውቸር ፐርፌክት ታክስ አባውት an action which will be happening in the future before a specific time ነው የሚለው። before a specific time፣ ነገ በዚህ ሰዓት፣ በሚቀጥለው ዓመት በዚህ ሰዓት የሚለው አይነት ታይም አድቨርቦች ሲመጡ ፊውቸር ፐርፌክትን ነው የምንጠቀመው። አሁን ኔክስት ዊክ ስላለ ኔክስት ዊክ ስፔሲፊክሊ የሚያሳየው ነገር የለም። ስለዚህ እኛም ዊል ፊኒሽን እናያለን፣ ግን የሚጠቁመን ፊውቸርን ስለሆነ ሲ ዊል ፊኒሽ መልሳችን ይሆናል ማለት ነው። ታንክ ዩ ፎር ኤቭሪቲንግ ሃቭ